በጣም ትልቅ ለውጥን እንደሚጠይቅ ያስባል። ነገር ግን አንዳንዴ ትናንሽ ልማዶች ናቸው በጊዜ ሂደት ትልልቅ ለውጦችን የሚፈጥሩት። ልባችሁ ውስጥ ባዶነት የሚሰማችሁ ከሆነ እና ኢማናችሁም እንደደከመ የምታስቡ ከሆነ በአላህ ፍቃድ እነዚህ 9 ትናንሽ የሚመስሉ ልማዶች ሁሉንም ነገር ያስተካክሉታል ኢንሻአላህ። ጊዜ እንዴት በፍጥነት እየተጓዘ እንደሆነ ተመልክታችኋል። ቀናት ሳምንትን ይተካሉ፣ ሳምንታት ወራትን ይተካሉ፣ ወራት ደግሞ ዓመታትን። ነገር ግን እኛ በኢማናችን ጉዳይ እያደግንና ከፍ እያለን እንዳልሆነ ይሰማናል። ህይወት በጣም ቢዚ ሆናለች። ከአላሁ ሱብሃነሁ ወተዓላ የሚያዘናጉ ረብሻዎችም በየቦታው ሞልተዋል። እናም ይህ ሁሉ ነገር ደግሞ ከምንም በላይ የሆነውን ዓላማችንን አላህ ዘንድ የተወደድን ሷሊህ ዓላማችንን ሊያስረሳን ይታገለናል። ነገር ግን በዚህ ሁሉ ፊትና መሀል ከአላሁ ሱብሃነሁ ወተዓላ ጋር ያለንን ግንኙነት ወደ ተሻለ ደረጃ የሚያደርሱልን እና ወደ እርሱ ቅርብ የሚያደርጉን እንዲሁም ኢማናችንን ጠብቀው የሚያቆዩልን 9 የተባረኩ ልማዶች እንዳሉ ብነግራችሁስ? እነዚህ ትናንሽ የሚመስሉ ቀለል ያሉ ተግባራት በህይወታችን ውስጥ ተግባራዊ ካደረግናቸው በአላህ እገዛ ሳናስበው ወደ አላህ በጣም ቅርብና እርሱ ዘንድም ተወዳጅ ባሮች ያደርጉናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ዛሬ በዚህ ቪዲዮ እነዚህን የተሻለና ቅርብ ሙስሊም የሚያደርጉንን 9 ቀላል ልማዶች አጋራችኋለሁ። እነዚህ ልማዶች ትናንሽ ቢመስሉም በጊዜ ሂደት ግን ህይወታችን ውስጥ ትልቅ ለውጥን የሚፈጥሩና ኢማናችንንም ሆነ አኽላቃችንን የሚገነቡ ለመልመድም ቀለል ያሉ ቀላል ባህሪያት ናቸው። እስከ መጨረሻው ድረስ አብራችሁን ቆዩ። አላሁ ሱብሃነሁ ወተዓላ ይህንን ቪዲዮ ለእኔም ለእናንተም እርሱ ዘንድ ደረጃ የሚጨምርልን እና ኢማናችንንም የሚያሳድግልን ያድርገው። አሚን። የመጀመሪያው ቀንህን ሱብሂን ሰላት በወቅቱ በመስገድ ጀምረው ይላል። የመጀመሪያውና በጣም ወሳኙ ልማድ ቀንህን በወቅቱ ሱብሂን ሰላት በመስገድ መጀመር ነው። ይህ ሰዓት ዱንያ እጅግ በጣም ሰላማዊና የተረጋጋች የምትሆንበት ሰዓት ነው። እንዲሁም በረካ እጅግ በጣም የሚትረፈረፍበትም ወቅት ነው። የሱብሂ ሰላት አላህ ዘንድም እጅጉን ደረጃ ያላትና የተላቀች ዒባዳ ናት። ረሱላችን ሰለላሁ ዐለይሂ ወሰለም ቡኻሪ ላይ በተዘገበ ሰሒህ ሐዲስ ሁለቱን የብርዳማ ወቅቶች ሰላት የሰገደ ጀነት ገባ ብለዋል። ዑለሞች ይህንን ሐዲስ ሲፈስሩ ሁለቱ የብርዳማ ወቅት ሰላት የተባሉት ሱብሂና አስር ናቸው በማለት ተናግረዋል። የሱብሂን ሰላት በወቅቱ መስገድ ምን ያህል እውነተኛ እንደሆነንና ለዲናችንም ከልብ የሆነ ፍላጎት እንዳለን መፈተሻ ነው። በዛ ሰዓት ከመኝታ መውጣትና የውዱ ውሃ ውስጥ መነከር ውስጣዊ ጥንካሬን የሚፈልግ ነገር ነው። ነገር ግን ለዚህ ብርቱ ስራ ከአላህ የተዘጋጀለት ሽልማትም እጅግ በጣም ትልቅ ነው። ሳይንሳዊ ጥናቶችን ቢሆኑ በጊዜ ከእንቅልፍ መነሳት ውጤታማነትንና የተስተካከለ አመለካከትን እንደሚያዳብር ያሳያሉ። እናም ለሱብሂ ሰላት በጊዜ መንቃት የሚያስቸግረን ሰዎች ማታ በጊዜ መተኛት፣ ተደጋጋሚ አላርም መሙላትና አንድን የቤተሰብ አካል እንዲቀሰቅሰን መንገርን የመሳሰሉትን መንገዶች በመጠቀም ይህንን ነገር ራሳችን ላይ ልማድ ለማድረግ እንሞክር። ይህ ነገር አንዴ ልማድ ከሆነ ያለ አላርምና ያለ ቀስቃሽ ሰውነታችን በራሱ በዚህ ሰዓት መንቃት ይጀምራል። ሁለተኛው ትንሽም ብትሆን ቁርአንን በየቀኑ መቅራት የሆነ መጽሐፍ ነው። እርሱም በመደርደሪያ ላይ አስቀምጠን በተውነው ቁጥር ህይወታችንን እንዴት ማስኬድ እንዳለብን ግራ ይገባናል። በቀን ውስጥ 10 ደቂቃን ብትሆን ቁርአንን ማንበብ ከአላሁ ሱብሃነሁ ወተዓላ ጋር ያለንን ግንኙነት ወደ ተሻለ ደረጃ የመለወጥ አቅም አለው። ጉዳዩ ምን ያህል ነው የምንቀራው የሚለው ሳይሆን ምን ያህል በቋሚነት ነው የምንቀራው የሚለው ነው። ቂርአታችን ይብዛም ይነስ አንዲትንም ቀን ግን ያለ ቁርአን ማለፍ የለባትም። አላሁ ሱብሃነሁ ወተዓላ ስለ ቁርአን ሲነግረን ወኑነዚሉ ሚነል ቁርአን ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን ከቁርአንም ለምእመናን መድኃኒትና እዝነት የሆነን እናወርዳለን ይላል። ይህ መጽሐፍ ለሙእሚኖች የአላህን እዝነትና ፈውስን ሁሉ የያዘ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ኢነላሀ የርፈዑ አቅዋመን ቢሃዘል ቁርአን አላሁ ሱብሃነሁ ወተዓላ በዚህ ቁርአን ህዝቦችን የበላይ ያደርጋል ይላሉ። እናም ለዚህ የተባረከ ስራ አዲስ የሆነ ሰው በትንሹ በመሆን ይጀምር፣ በአንዲት ገጽ እንኳን ቢሆን። ከዛ ውጪ ስራችንን እየሰራንም ሆነ ሌሎች ተግባራቶቻችንን እየፈጸምንም ቢሆን ቁርአንን ማድመጥን ማብዛት ልብን ከአላህ ቃል ጋር ለማስተሳሰር በጣም ቆንጆ መንገድ ነው። ሶስተኛ ሁሉንም ሰላት በወቅቱ መስገድ።
ሰላት የእምነታችን መሰረት ነው። እርሱ ከአላሁ ሱብሓነሁ ወተዓላ ጋር የምናደርገው ቀጥተኛ ግንኙነትም ነው። ነገር ግን አላህ ያዘነለት ሲቀር አብዛኞቻችን ለዱንያዊ ምክንያቶች ስንል እናዘገየዋለን፣ ከወቅቱም እናሳልፋለን። አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ተጠየቁ፣ አዩል አዕማሊ አሐቡ ኢለላህ፣ የትኛው ስራ ነው አላህ ዘንድ ይበልጥ ተወዳጅ የሆነው ተባሉ። እሳቸውም አሰላቱ ዐላ ወቅቲሃ፣ ሰላትን በወቅቱ መስገድ ነው በማለት መለሱ። ሰላትን በወቅቱ መስገድ አላህን ሱብሓነሁ ወተዓላ ከሌሎች ዱንያዊ ነገሮች ሁሉ ማስቀደምን የሚያለማምደን ተግባር ነው። ምንም ያህል ቢዚ ብንሆን እንኳን የፈጠረንን ጌታ ከማስደሰት የሚቀደም ነገር እንደሌለ የምናረጋግጥበት ነው። እንዲሁም በተረጋጋና ረብሻ በሌለበት ቦታ ላይ ትኩረትን ሰብስቦ መስገድ በጣም አስፈላጊ ነገር ነው። ይህ ነገር በተደጋገመ ቁጥር ከአላሁ ሱብሓነሁ ወተዓላ ጋር ባለን ግንኙነት ላይ እጅግ በጣም የሚያምር ለውጥን የሚያመጣና ልብም ውስጥ መረጋጋትና ሰላምን የሚፈጥር ነው። አራተኛ አመስጋኝነት። ምስጋና ከደስታ መክፈቻ ቁልፎች አንዱ ነው። አላህም ሱብሓነሁ ወተዓላ በቁርአኑ ለኢን ሸከርቱም ለአዚደነኩም፣ ብታመሰገኑኝ በእርግጥ እጨምርላችኋለሁ ይለናል። አመስጋኝ መሆን ማለት እያለፍንባቸው ያሉ ፈተናዎችን መርሳት ማለት አይደለም፣ ነገር ግን ያሉን መልካም ነገሮች ላይ ትኩረት ማድረግ ማለት ነው። አላሁ ሱብሓነሁ ወተዓላ ኢስላምን፣ ጤናን፣ ቤተሰብን እንዲሁም ሌሎች በጣም ብዙ ጸጋዎችን ወዶልናል። ስለዚህም በየቀኑ አመስጋኝ ልንሆን እና ደጋግመን አልሐምዱሊላህ ልንል ይገባል። አምስተኛ ዱዓ የአንድ ሙስሊም እጅግ በጣም ታላቅ መሳሪያው ነው። እርሱ ከአላሁ ሱብሓነሁ ወተዓላ ጋር በግል የምናደርገው ለአላሁ ሱብሓነሁ ወተዓላ ጥያቄዎቻችንን በቀጥታ የምናቀርብበት ትልቅ እድል ነው። ትልቁንም ትንሹንም ጉዳያችንን ለእርሱ የምናቀርብበት የተባረከ መድረክም ነው። ረሱላችን ሰለላሁ ዐለይሂ ወሰለም አዱዓኡ ሁወል ዒባዳ፣ ዱዓ ማለት ዒባዳ ነው ብለውናል። ጌታችን አላሁ ሱብሓነሁ ወተዓላ እጅግ የሚወደው ዒባዳ ስለሆነም በየቀኑ ከአላህ ጋር ማውራትን ልምድ ልናደርግ ይገባል። በየቀኑ ሂዳያን እንዲሰጠን፣ ወንጀሎቻችንን እንዲምረን እንዲሁም ሌሎች ሀጃዎቻችንንም ሁሉ ወደ እርሱ ልናቀርብ ይገባል። አላህ ከእርሱ ብቻ ከጃይ የሆኑ እርሱን መለመንን የሚያበዙ። ስድስተኛ ሐሜትና አሉባልታ ወሬን ማስወገድ። ምላስ እጅግ በጣም አቅም ያለው ነገር ነው። መልካም ግንኙነቶችን መፍጠርም ሆነ ማበላሸት ይችላል። ሰውን ቀና ማድረግም ሆነ መስበር ይችላል። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት፣ በአላህና በመጨረሻው ቀን ያመነ መልካምን ይናገር ወይም ዝም ይበል። ሐሜትና አሉባልታ ወሬ አፍ ላይ ቀላል ቢመስሉም ነገር ግን ሰዎችን በጣም የሚጎዱና የእኛንም ማንነት የሚያጎድፉ አላህም ሱብሓነሁ ወተዓላ ዘንድ እጅጉን የተጠሉ ተግባራት ናቸው። ስለሆነም ራሳችንን እንደዚህ አይነት ሁኔታ ውስጥ ካገኘነው ወይም በዙሪያችን ያሉ ሰዎች ሐሜት ከጀመሩ በቅንነት ርዕሱን ማስቀየር ወይንም ትተን መውጣት ያስፈልጋል። ይህ ትንሽ የሚመስል ልምድ በጊዜ ሂደት ስነ ምግባራችንንና ሰዎችም ዘንድ ሆነ አላሁ ሱብሓነሁ ወተዓላ ዘንድ የተከበረን ሰዎች ያደርገናል። ሰባተኛ ዚክርን ማብዛት። ዚክር ወይንም አላህን ማውሳት ልባችንን ከአላህ ጋር የተሳሰረች የሚያደርግልን በጣም ቀላሉና ውጤታማው መንገድ ነው። ትርሚዚና ኢብኑ ማጃ ላይ በተዘገበ ሐዲስ አንድ ሰው ወደ ረሱል ሰለላሁ ዐለይሂ ወሰለም መጣና የኢስላም ህግጋት በዙብኝ፣ አጥብቄ የሚይዘው አንድ ነገር ንገሩኝ አላቸው። እሳቸውም ምላስህ አላህን በማውሳት ከመርጠብ አይወገድ አሉት። ዚክርን የቀናችን አንድ አካል ልናደርገው ይገባል። በመንገድ ላይ የተራመድን፣ ስራችንን እየሰራን እንዲሁም አረፍ ባልንበት ወቅት ምላሳችን ዚክርን መልመዷ እጅግ በጣም ትልቅ ጸጋ ነው። ይህ ትንሽ የሚመስል ተግባር ወደ አላሁ ሱብሓነሁ ወተዓላ የሚያቃርበንና ልባችንንም ሰላም የሚያደርግልን ነው። ስምንተኛ ሰደቃ መስጠት ማለት ገንዘብን ማውጣት ማለት አይደለም። አላሁ ሱብሓነሁ ወተዓላ ለእኛ ከሰጠን ነገር ላይ ለሌሎች ማካፈል ማለት ነው። ከጊዜ ሊሆን ይችላል፣ ከጉልበትም ሊሆን ይችላል፣ በመልካም ቃላትም ሊሆን ይችላል። ሌላው ቢቀር ፈገግታ እንኳ ሰደቃ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ኢተቁ ናረ ወለው ቢሽቅ ተምራ ፈመን ለም የጅድ ፈቢከሊመቲን ጠይባ፣ በቁራሽ ተምርም ቢሆን ራሳችሁን ከእሳት ጠብቁ፣ ያቺንም ያላገኘ በመልካም ንግግርም ቢሆን ይላሉ። ይህ ሐዲስ በኢስላም ውስጥ የመልካም ስራ ትንሽ እንደሌለው የሚያሳየን ነው። ስለሆነም ትንሽም ቢሆን ሰደቃን በመስጠት ቀልባችንንም ሆነ ቀሪ ገንዘባችንን ማጥራት እንችላለን። ዘጠነኛ የጠዋትና የምሽት አዝካሮች።
ከጠዋታችንም ላይ ሆነ ከምሽታችን ላይ 15 ደቂቃ ወስደን እነዚህን አዝካሮች ማለት ምንም ከባድ ነገር የለውም። ነገር ግን እነዚህ የጠዋትና የምሽት ዚክሮች የሚሰጡን ፈድልና ደረጃ ተቆጥሮ የሚደረስ አይደለም። አንድ ሰው የጠዋትና የምሽት አዝካርን ይላል ማለት ከሰውም ከጅንም ሸይጣኖች ተጠብቆ ይውላል፣ እንደተጠበቀም ያድራል ማለት ነው። አንድ ሰው የጠዋትና የምሽት አዝካርን ይላል ማለት ከነፍሱ ላይ የሚጠበቅበትን ምስጋና አድርሷል፣ ለወንጀሉ ምህረትን ለምኗል፣ የዱንያንም የአኸራንም ኸይራት በሙሉ ከአላህ ጠይቋል ማለት ነው። አንድ ሰው የጠዋትና የምሽት አዝካርን ይላል ማለት በመኝታው ይሄዳል፣ በንጹህ ልብም ቀኑን ይጀምራል ማለት ነው። የጠዋትና የምሽት አዝካር ተቆጥሮ የማያልቅ ፈድል ነው። እና በመጨረሻም እነዚህ 9 ልማዶች ትናንሽ ቢመስሉም በጊዜ ሂደት ግን ወደ አላሁ ሱብሃነሁ ወተዓላ እጅጉን የሚያቀርቡንና የተሻለ ሙስሊም ስብዕናን የሚያላብሱን ናቸው። አንድ መርሳት የሌለብን ነገር ኢስላም ስህተት አልባ መልአክ እንድንሆን አይደለም የሚጠይቀን፣ ነገር ግን ሁሉም ቀን ላይ የቻልነውን ያህል ጥረት እንድናደርግና መሰረታችንን እንድንጠብቅ ነው። ምናልባትም 9ኙንም እንዲ መጀመር ቀላል ላይሆን ይችላል። ስለሆነም አንዱን ልማድ በመያዝ ራሳችን ላይ ልንገባውና ቀስ በቀስ ሁሉንም ወደ መተግበር መሄድ እንችላለን። ቀስ በቀስም እነዚህ ልማዶች ያድጉና ሁሌም የምናልመው ለአላሁ ሱብሃነሁ ወተዓላ ቅርብ የሆነ ንጹህ ማንነት ያላብሱናል ኢንሻአላህ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሼር እና ላይክ ማድረግ እንዳትረሱ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ መሰል ጠቃሚ ትምህርቶችን ይዘን ወደ እናንተ እንመለሳለን ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።